ዛሬ ደግሞ ስለ ወርክ ኢንቫይሮንመንት ኤነርጂ ነው ማወራችሁ። ሰላም እንዴት ናችሁ? ያሬድ ነኝ። ዛሬ ወርክ ኢንቫይሮንመንት ኤነርጂ ምንድን ነው ወይም በስራ ቦታ ያለ ኃይል ምንድን ነው የሚለውንና ይሄ ኃይል በስራችን ያለውን አስተዋጽኦ በተቃራኒ በፖዚቲቭ እና በኔጌቲቭ ያለውን ሳይድ ነው የምነግራችሁ። ይሄ ወርክ ኢንቫይሮንመንት ኤነርጂ እያልን ነው የምንጠራው ወይም በስራ ቦታ ያለ ኃይል የሚያካተው አመራርነትን ያካታል። በስራ ቦታ ያለ አመራርነትን ያካታል። ከስራ ባልደረቦቻችን ጋር ያለን ሪሌሽን ያካታል። ስለ ስራችን ያለን አመለካከት ያካታል። ይሄ በስራ ቦታ ያለ ኃይል አሉታዊና አዎንታዊ የሆነ አስተዋጽኦ አለው። አዎንታዊ የሆነ አስተዋጽኦ ምንድን ነው? እኛ በስራ ቦታችን ላይ ጥሩ የሆነ ኃይል ካለን በስራችን ውጤታማ እንሆናለን። የፈጠራ ችሎታችን ከፍ ይላል። በስራችን ደስተኛ እንሆናለን፣ ወይም ስራችን እንጆይ እያደረግን ደስ እያለን እንድንሰራው ያደርገናል። ጥሩ የሆነ ሳክሰስ ምንፈልገውን ነገር እንድናገኝ ያደርገናል። በተቃራኒው አሉታዊ የሆነ ኃይል ካለበት ስራ ቦታ የፈጠራ ችሎታን ይቀንሳል፣ ውጤታማነትን ይቀንሳል፣ ሪሌሽንን ይቀንሳል፣ ዲፕሬሽን ውስጥ እንድንገባ ያደርገናል፣ ወይም ጤናችን እንድናጣ ያደርገናል። በስራ ቦታ ደጋግመን ከስራ እንድንቀር ያደርገናል።